ወይ ቢስሚላህ ረህማን ረሂም እናንተ እንዴ በስራው ነው ደክሞኝ ነው ግን ሰላም አለይኩም ወራህመቱላሂ ወበረካቱ ውድና የተወደዳችሁ ትውልደ ኢትዮጵያውያን ብሔር ብሔረሰቦች የሀገሬ ልጆች እንደምን አላችሁ ሰላም ናችሁ ወይ ከኔ ጋር አልሐምዱሊላህ ወለከል ሐምዱ ወለከል ሽኩር ለክርስቲያን ወገኖቼ ሰላም ጤና ይስጥልኝ ቢስሚላህ ረህማን ረሂም ለክርስቲያን ወገኖቼ ሰላም ጤና ይስጥልኝ እንደምን አላችሁ ክቡራትና ክቡራን ከላይ ሰላም አለይኩም ላላችሁ ወአለይኩም ሰላም ወራህመቱላሂ ተዓላ ወበረካቱ ውድና የተወደዳችሁ ትውልደ ኢትዮጵያውያን ብሔር ብሔረሰቦች የሀገሬ ልጆች እንደምን አላችሁ ሰላም ናችሁ ወይ ከኔ ጋር አልሐምዱሊላህ ወለከል ሐምድ ወለከል ሽኩር እንደ ጉድ እኮ ነው ጉድ ብያለሁ ጉድ ብያለሁ ይሄ መልእክት ለጉራጌ አስተዳደር ይድረስልኝ ማለት ነው የጉራጌ አስተዳደር አዳምጠኝ አንተ ዱማ ጭንቅላት ማለት ነው አዳምጠኝ ሌላው አስተዳደር ወይም ደግሞ ሌላው ብሔር ብሔረሰብ ሞትን ይጠላል ማለት ነው አንተ ደግሞ የወለን ህዝብን ጨፍጭፍ የወለን ህዝብን ግን አሸማቀቂ የወለን ህዝብ አናሳነ ጠቃቅኝነት ምናምን ምን ጥርቅሶ ነክ ያሸማቀቁን ክልል ይሰጠኛል ብለሃል ማለት ነው እንደዛ ብለህ ክልል ይሰጠኛል ብለህ አምነህ ከሆነ ብለህ ሶፍት እንኳን ማሽተት አትችልም አይደለም ክልል ሊሰጠህ ቀርቶ እንዳትደውሉ አይደለም ክልል ሊሰጣችሁ ቀርቶ ሶፍት አይሰጣችሁም ወለኔን እስካልተዋችሁ ድረስ ሌላው ብሔር ብሔረሰብ ሞትን ይጠላል አንተ የወለን ህዝብ ለመጨፍጨፍ አቅደህ ተነስተሃል ማለት ነው ተግባባን የተረከመ ሴትዮ እንጥልጥል ነው لا مني ما في ما ادري انا ما سويته بس ها لا ما تعبان ما شاء الله التليفون اليوم بس كمان في مشكله منك كان يتكلم يعني لا مو بس اليوم لا كل يوم يتكلم في مشكله منك ناس يموت منك ناس يموت زين هذا مشكله يعني في كمان نروح نساعد كذي يعني بلادي يعني واحد منطقه حق انا منطقه في مشكله والد زين مين مات في نفر كل يوم يموت والله ماما اهلكم يعني ايه كلموا شوي ايه زين هذه ليش ما ادري من هذا ذاك يوم واحد من عيالي الساعه 3 يقول صوتها عالي يقول شلون هذه تنام ثانيه ما يصير حتى تزعجينها ما يصير انت لو نايمه البارح حد يتكلم تسوي ازعاج ما يصير كيك لطيف كيك برد انا غطيت واحده غطيت ثاني طلع ندور هذا بلاستيك زين بعدين لا تحطيهم شيء فوق بعض مو انا هاي تسوي እና ክልል ይሰጠኛል ብለህ አምነህ ከሆነ ማለት ነው በነገራችን ላይ ማዳም መጣብኝ እኮ ነው ማዳምሽ የለችም እንደምትለው እኔ ስራ በታው ሰዓት ግን ማዳሞቼ በስነ ስርዓት ስራቸው ስራለው በተረፈ ግን በስልኬ ግን እንትካሉኝ አልሰማችሁም ጆሮዬ መዝሚያዬ ዝግ ነው ማዳም የለችም ለምትሉኝ ማለት ነው ማዳም የለችልሽም ለምትሉኝ አሁን ማዳም ናት የምታወራኝ ማዳመጥ ስላለብኝ ነው ያዳመጥኳት ማለት ነው እንደናንተ እንደዚህ አልወሽቅም እኔ ስትመጣ አወራታለሁ በተረፈ አዳምጡ አንድ ነገር አለው አይደለም ክልል ሊሰጥህ ቀርቶ ሶፍት አይሰጥህም የጉራጌ አስተዳደር አዳምጠኝ ወለኔን እንደ ወለኔነቱ አክብረህ ካልሆነ በስተቀር ቀቢላን እንደ ቀቢላነቱ ማረቁን እንደ ማረቁነቱ አክብረህ ራስን ቤተ ጉራጌን ወክለህ ከሆነ እኛ እንመቀኝበት ሌላ የጉራጌ ልጆች አሁንም ማለት ነው እናንተ ስነ ስርዓት ይሉናችሁ አሁንም እናንተ አናሳ ናችሁ እናንተ ጥቃቅኝ ናችሁ እናንተ ለእኛ አናሳም ብንሆን ማታ ቱክቱክ ላይ ነግሬያችኋለሁ እኛ አናሳም ብንሆን እኛ አናሳነን ብለን ግን አናሳነታችን ፈርተን ከናንተ ጋር እንለጠፋለን ራሳችን ሆነን ግን ራሳችን አካባቢያችን ቦታችን
ይዞታችን እናልማ ነው ብለን መንግስት እንጠይቅ የምንለው። የወለኔ ህዝብ እኮ የማንነት ጥያቄ ከፈለገ የሚጠይቀው ነገር የጉራጌ አስተዳደር ይጠይቅ። የጉራጌ አስተዳደር ምንድነው? ለራሱ የሚበላ የሌለው ሽንፍላ ማለት ነው። እንኳን ለጠበቃ ለራሱ ማልበቃ። የጉራጌ አስተዳደር ማን ነው? ምንድነው? ራሱ ጠያቂ ነው። ራሱ ጠያቂ ነው። እሱ ለኛ ነው እንደሚሰጠን ወይስ የማንነት ጥያቄ እዛ መርካቶ የምትቸረችሩት ድንችና ሽንኩርት መሰላችሁ? ወለኔ የማንነት ጥያቄ እናት የጉራጌ አስተዳደር ይጠይቅ። ምንድነው የጉራጌ አስተዳደር ምን ጠይቀው? ለትለክፈኝኖች አሮጊት አሁን መታው ነገር ስሪ ልትለኝ ነው። የጉራጌ አስተዳደር ለራሱ ጠያቂ እኮ ነው። ይሄን አታውቁም እንዴ? የጉራጌ አስተዳደር ለራሱ ጠያቂ ነው። እኛ የጉራጌ አስተዳደር ምን ጠይቅበት ምክንያት 5 ሳንቲም የለም፣ አይኖርም። ምን ጠይቀው ነገር የለም። ምንም መጠየቅም አያስፈልገንም። እኛ ምን ጠይቀው ከላይ ያለው መሪ ዶክተር አብይን ነው የምንጠይቀው። ተግባባን? የጉራጌ አስተዳደር እኛ እንደኛም ጠያቂ ነው። ማን ነው? ምንድነው? እሱ እኛን የመስጠትም የመከልከልም መብት እንደሌለው አታውቁም እንዴ? መጠየቅ ከፈለጉ የጉራጌ ሰው ከጠየቀ እኮ የጉራጌ አስተዳደር የወለኔ ህዝብ ከጠየቀ የጉራጌ አስተዳደርን ጠይቀ። ምንድናችሁ እናንተ? ለራሳችሁ እኮ ጠያቂ ናችሁ። ለራሳችሁ ለማኝ ናችሁ እኮ። ለራሳችሁ ለማኝ ናችሁ። ለራሳችሁ ጠያቂ ናችሁ። እኛ ከናንተ ምን ጠይቀው ምንድነው? ጠይቁን ካላችሁ የ30 ዓመት የቦጠቦጣችሁን ሀብትና ንብረት እንጠይቃችኋለን። የቀማችሁን ቅርሳችን እንጠይቃችኋለን። የወሰዳችሁት ታሪካችን እንጠይቃለን። ጠይቁ ካላችሁ ይሄንን እንጠይቃለን። ስጡን እንላችኋለን። መልሱን እንላችኋለን። ሌላ የወለን የማንነት ጥያቄ እናንተን አስተዳደራችሁ ልንጠይቅ? ወላሂ ነው የምላችሁ። ይልቁን ከወለኔ እህት ወንድሞቼ የተጋባችሁት ጦርነት የተጋባችሁት ይሄ ገብታችሁ የወለኔ ምናምን ብላችሁ አፋችሁ የምታሾሉትም በዚፕ ዝጉት በዚፕ ነግሬያችኋለሁ። ህዝባችን ያላስፈላጊ ጦርነት ከመግባቱ በፊት የምታሾሉት ምላሳችሁ አቁሙ። ከቀቤና ህዝብ ተጣልታችሁ በትምህርት ቤት ላስታውሳችሁ እንዴ? የዛሬ ስንት ዓመት መጥተሽ እኮ እያንዳንድሽ ትምህርት ቤት የእናንተ አስተዳደርኛ ጉራጌ ናችሁ ብላችሁ እኛ ቀቢና ነን እያልናችሁ ምንድነው? አዎ ጉራጌ ናችሁ ብላችሁ በግድ ተለጠፉ ብላችሁናል ብለው ከትምህርት ቤት ለቅመው የእናንተ ይሄ ጩጬ ማለት ጩጫችሁ ለቅሞ ሲያሰጡባችሁ እኮ የወለኔ ህዝብን እኮ እግሩ ላይ መጥታችሁ ስማችሁ እኮ አስታርቁን ብላችሁ ያላስፈላጊ ጦርነት ውስጥ እንድንገባበስ አታድርጉ። ምላሳችሁ አታሾሉ። እኛ የጠየቅነው መብታችሁ ነው። መጠየቅ ያለባችሁ ነገር ራሳችሁ ጠይቁ። ምን ነው ያዙኝ ልቀቋላችሁ? ቶክቶኩ በቃ ምድረ ፊንዳሚ ሁላ ተገባና ግምትምት ታረጉታላችሁ። ምን ነው እኛ ስትነኩን እኮ ነው የምንነካችሁ። ሳትነኩን እኮ አንነካችሁ። በተለይ እኔ ሳትነኩኝ አልነካችሁ። ሳትነኩኝ አንነካችሁም። ሳትይዙን አንይዛችሁም። እኛ የጠየቅነው ሌላ አካል፣ እናንተም የምትለምኑት ሌላው አካል። እንዴ ተው። አብረን ለመኖር ከተፈለገ ሰርተን ለመለወጥ ከተፈለገ ግን እንደዚህ አይደለም። ደግሞ ከእናንተ ጋር መቼም ክልል አንመሰረተም። ገባችሁ አይደለ? እኛ ክልል መመስረት ካለብንም በቋንቋ፣ በባህል፣ በታሪክ፣ በዘር አመጣጥ፣ በዘር ሐረግ አንድ ከውን ነው። ብሔረሰብ ከስልጤ ህዝብ ጋር እንጂ ከእናንተ ጋር እያማራችሁ ይቀራል። ሽታ እንኳን አታገኙ። ከእናንተ ጋር ወረቢ ነው የምላችሁ። ከእናንተ ጋር አሁን ይሄ ሶፍት ምንም አይሸትም አይደለ? ይሄን ሶፍት ያህል እንኳን አንድ ሶፍት እንኳን አታገኙ። እኛ ክልል መመስረት ካለብን ከስልጤ ህዝብ ጋር አብረን ክልል እንመሰርታለን። በቋንቋችን አንድ ነን፣ በእምነት ራሱ አንድ ነን፣ በታሪክ አንድ ነን፣ በዘር አመጣጥ አንድ ነን፣ በባህል አንድ ነን። ይህንን ወቁ። ይህንን ካላወቃችሁ ግን
እንነግራችኋለን እንዴት እንደሆነ። ትንገራችሁ ሴሜቲክስና ኩሽ ምን አገናኘው? ጉራጌ ሲጀመር እኮ ኩሽ አይደላችሁም እናንተ ሴሜቲክስ ናችሁ። እኛ ደግሞ ኩሽ ነን። የኩሽ ልጆችና የሴሜቲክስ ልጆች አንድ ሊሆኑ አይገባም። ስለዚህ እኛ መሆን ያለብን ከኩሽ ዘሮች ጋር ነው። ዘር ለመቁጠር አይደለም። ዘረኛ ነሽ ትሉኝ የለ ግጥም ማረጌ ስለ ዘሬ እንዴት እንደሆነ የዘር ሐረጌ አመጣጤ እንዴት እንደሆነ ግጥም ማረጌ እነግራችኋለሁ ከፈለጋችሁ ማለት ነው። እስኪ አንድ የጉራጌ ተወላጅ ከኔ ጋር ነይና እስኪ የዘር ሐረግሽ እንዴት እንደመጣሽ በምን እንዴት ወዴት እንዴት እንደሆነ ነይኔና አንቺ እንፈካከር። መጀመሪያ ፖለቲካ ገብተሽ ወለኔ አናሳ ነው ምናምን ከማለትሽ በፊት መጀመሪያ የዘር ሐረግሽ ምንድነው? አመጣጥሽ እንዴት ነው? ታሪክሽ እንዴት ነው? ይሄን ለኔ ከነገርሽኝ እውነትም አንቺ ፖለቲካ ታውቂያለሽ። ገባሽ? ፖለቲካ ቃለው ብዬ አይደለም ቢሆንም መብቴን እስከመነጠቅ ድረስ ግን አትደርሱም ማለት ነው። ተግባባን? ታዲያ ምን ይጠበስ? እዚህ ጋር ያያየኸኝ እንትን በዚህ ትልካለህ። ስለዚህ አሁንም ቢሆን ማለት ነው አሁንም ቢሆን ስነ ስርዓት ይኖራችሁ፣ ስነ ስርዓት ይኖራችሁ። ተከባብረን እንኑር፣ ተቻችለን እንኑር። ሌላው ብሔር ብሔረሰብ ግን ጦርነት ሰልችቶታል። እናንተ በግድ የሌላው ብሔር ብሔረሰብ የሰለቸው ጦርነት እንገባበስ ካላችሁ ብዙ ወንድሞቻችን እኮ አልቋል በጦርነት። የእናንተ አስተዳደር የገደለብን ብዙ አለ። ስለዚህ እነሱ ሙተዋል። እኛን ግን አይ ሞትን ፈርተን ግን የማንነት ጥያቄያችን ከመጠየቅ ወደኋላ እንደማንል እወቁ። እናንተን አይደለም ታዲያ ምን ጠይቀው? ዝንብ ከዝንብ ማር አይጠበቅም። ከእናንተ ምንም አንጠይቅም። እናንተ ስንጠይቃችሁ በሰላማዊ መንገድ ተው እኛ ሰላም ይሻለናል ብለን በሰላማዊ መንገድ የጠየቅነው ጥያቄያችን አግበስብሳችሁ የሌላው ፋይል ማስቀመጫ አደርጋችሁ ከዝንብ ማር አይጠበቅም። የጉራጌ አስተዳደር ዝንብ እኮ ነው፣ አህያ ነው። ስለዚህ ከአህያ እርግጫ እንጂ እናቴ የወለን የማንነጥቅ ይመልስልኛል ቢኒ ምንድነው ጠይቀው? እሱ ለራሱ ክልል እየጠየቀ ነው። ስለዚህ ክልልም ጠይቀው ምንድነው ወለኔ መጀመሪያ ማንነቱን አውጥቶ ከመሰጠቱ በፊት መንግስት የወለን የማንነት ከመመለሱ በፊት መጀመሪያ ክልል መጠየቅ አለብኝ ብሎ 1 አመት እኮ ነው ክልል የጠየቀው። እኛ ደግሞ የ40 አመት ጥያቄያችን ሳይመለስ የእናንተ የክልልነት ጥያቄ እንቃወማለን። ለምን? ወለኔን እስካለበት ድረስ እዛጋ ወለኔን እስካለበት ድረስ የወለኔ የማንነት ጥያቄ ሳይመለስ የጉራጌ የክልልነት ጥያቄ በጥብቅ እንቃወማለን። ማን? እኛ የወለኔ ልጆች፣ የወለኔ ጀግኖች፣ ጀግና አባቶቼ፣ ጀግና ወንድሞቼ ይቃወማሉ። እኔም ከነሱ አንዷ ነኝ። ገባችሁ አይደለ? እኔን ንቃችሁኝ፣ አባቴ ንቃችሁ፣ ወንድሜ ንቃችሁ፣ እህቴ ንቃችሁ፣ እናቴ ንቃችሁ። እናንተ ከናንተ ጋር ክልል ከዚህ ጋር ጸጉር ይነቀላ ወይ ከምላስ ጸጉር ንቀሉ። አላህ ምስክሬ ነው። የወለኔ ህዝብ ከናንተ ጋር አብሮ ክልል ከመሰረተ ከዚህ ጋር ጸጉር ንቀያ እንዳደሻንከር አንመሰረትም ከናንተ ጋር። እንደዚህቹን ቀራታለን እንጂ የኛም የወለኔ ማንነት የወለኔነታችን ለናንተ አሳልፈን አንሰጥም። ከናንተ ጋር ክልል አብረን አንመሰረትም። ክልል መመስረት ያለበት ከማን እንደሆነ ነገራችሁ። የወለኔ ህዝብ ከስልጤ፣ ከሃላባ፣ ከሃደሬ፣ ከአርጎባ ክልል መመስረት ይችላል። የዘር ሐረጉ የዘር ግንዱ አንድ ስለሆነ ገባችሁ አይደለ? የኛ የዘር ሐረጋችን የት እንደሚገባ ከየት እስከ የት እንትን እንደሚል አታውቁም እኮ። የዘር ሐረጋችን አርጎባ ነው። አርጎባ ማለት ምን እንደሆነ ታውቃላችሁ? አረብ ገባ ማለት ነው። ስለዚህ እኛ የዘር ግንዳችን እንደውም አረብ ነን እኛ። ስነ ስርዓት ይኖራችሁ። አረብ ነን እኛ ሴሜቲክስ አይደለንም፣ ኩሽ ነን። ይሄንን ታውቃላችሁ። ስለዚህ ክልል መመስረት ካለበት የወለኔ ህዝብ ከስልጤ ነው መመስረት ያለበት። እንደ የስልጤ ልጆች እንትን አትበሉ።
ወለኔን አሳልፋችሁ እንዳትሰጡ ለሻንከር። ከዛ ሴሜቲክስ ሊያደርጉን እኮ ነው። ሴሜቲክስ መሆን ደግሞ አንፈልግም እኛ። ምክንያቱም አላህ ሲፈጥረን ከላይ ኩሽ አድርጎ ነው የፈጠረን። ዘር ለእህል ነው ትክክል፣ ግን ሁሉም የሰው ዘሮች ዘር አላቸው። ቀበሌ ያልሞላ የወለኔ ህዝብ ብላችሁ የናቃችሁትን የወለኔ ህዝብ ከ300 ሚሊዮን በላይ ያለበት ያ ዝም ያለ የወለኔ ህዝብ ግን በእናንተ የሚናቅ አይደለም። እናንተ ተልባዎች፣ እናንተ ንቃችሁን መቼም ከኛ ጋር ክልል ለመመስረት እያማረሽ ይቀራል። እያንዳንድሽ ያምርሻል። ክልል መቼም አብረን አንመሰረትም ከእናንተ ጋር ተግባባን። እና ይሄ ነው የምላችሁ። በተረፈ ደህና አምሹ። ምንም ምላችሁ ነገር የለም። የወለኔ ልጆች አሁንም እኛ ክልል መመስረት ካለብን ከስልጤ ህዝብ ጋር እንጂ ከሻንከር ጋር መቼም አብረን ክልል አንመሰርትም። አብረን እንዴ አረብ ኩሽ ሆነ። አይ አንቺ ኩሽ ሆንሽ ምን ትመስላለች? አረብ ለምን ኩሽ አይደለም? ምንድነው ታዲያ አረብ? እኛ ዙረን ወደ አረብ እንገባለን ማለት ነው። እና ይሄ ነው የምላችሁ የአገሬ ልጆች። በተረፈ አላህ ከእናንተ ጋር ይሁን። መልካም ውሎ እመኝላችኋለሁ። ባይ ባይ።